ያለውን ነገር ለማሳየት ብትሞክሩ ለማኝ መሆናችን ያሳዝነኛል። አሁን በቅርቡ ከልመና ነፃ ለመውጣት የምንችል ሰዎች መሆን አለብን። ያን ማድረግ ስንችል ኢትዮጵያ ትበለጽ። አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም። ግድ ያኔ ፈጣሪም ያግዛል፣ ሰውም ያግዛል። እዚህ ይሄንን ስራ የተማሩ ሰዎች የዚህኛውን ሰውዬ ቤት ለመቀየር ምንም ችግር የለባቸው ማለት ነው። ያና ከምባታ ዞኖች የተገነቡት እነዚህ ሞዴል የገጠር መንደሮች አርሶ አደሩ ክብርና ዘመናዊነትን ከኑሮ ጋር መሳ ለመሳ እንዲያስብና እንዲተዋወቅ ብሎ ማመን አለበት ሰው። ሶስተኛው ጉዳይ ግን ታሪክን ማወቅ፣ አሁን ያለውን ችግር መገንዘብ ብቻ እየረዱን ያሉት መረዳት ተገቢ አይደለም። የቸገረው ይረዳል። እንደ ኢትዮጵያ ያለ ሀብታም ሀገር ግን የሚያምርበት መርዳት ነው። ትልቅ ህዝብ ነን፣ ወጣት ነው ህዝባችን። እነዚህን ተቀብለን ደግሞ አንድ የሚያደርገን በርካታ ቫልዩስ ስላሉ በእነሱ ጥላ ስር አብረን ሀገርን እንስራ፣ ኤግዚስት እናድርግ። አሁን ያለው ዘመን ሰርቫይቫል በራሱ ከባድ ችግር ስለሆነ መሰብሰብ ያስፈልጋል። ኗኗር ዘዬ መቀየር ማለት ነው። አንድ መንግስት በሀገር ደረጃ ልማት፣ በሀገር ደረጃ የመለወጥን ሐሳብ ቢያቀነቅን ብቻውን በቂ አይደለም። ስራ ጀምረናል። ህዝብ አወያይተን ታውቃላችሁ። ወደ 7-8 ክልሎች ጨርሰዋል። ማወጅ ይፈልጋሉ። ግን ለምን ገረማችሁ? እንደና እንደናንተ የተሰባበረ ሀገር ያስካውን ድረስ የሚያጣላ ምንም ነገር የለም። በዛ ሐሳቤ የኢትዮጵያን ተስፋ የኢትዮጵያን ነገ እያሰባችሁ በፍቅር እዛ ውስጥ አሉ። ለምሳሌ ኤርባስ ገና በ2050 ነው አየር ላይ የሚውለው። እኔና እናንተ አልታደልንም። ልጆቻችን ግን እሱን እያዩ ማደግ አለባቸው። ስሮች ውጭ የተከለ ሲመስለው የራሱን ቸርች መሰረት የሚያሳጣ የሚነቅል ነገርም ይተክላል ማለት ነው እንጂ በተከለው ቁጥር አይደለም። ይሄን ደግሞ 30% 60% ሀገር እየተቀየረ ሲሄድ የማይቀየሩ ሰዎች አሉ። እኛን የከበደን ሀገር ካለችበት አረንቋ ልናወጣ እንችላለን የሚል እምነት መምህራን ካልያዙ ማን ነው የሚይዘው? ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። በጣም ትናንሽና ከኛ ያነሰ ሀብት ያላቸው ሀገራት ናቸው ሳይሆን መጪውን ዘመንም በተወሰነ ደረጃ መገንዘብና ለዛ መዘጋጀት ያስፈልጋል። ለምሳሌ ሳይንስ ሙዚየም ሰርተን ተክተን ከርሰ ምድር ሀብታችንን በምድር ላይ ያለ ሀብታችንን ከሰማይ ያለ በረከት እንደኛ ዝናብ የጠገበ ምድር የለም። ተጠቅመን ራሳችን መመገብ፣ ሌሎች መርዳት፣ ሰብሰብ ማለት ያስፈልጋል። በማይረቡ ትናንሽ ጉዳዮች ታስረን እኛ ያደግንበትን መንገድ ልጆቻችን ያያችሁት አርቲፊሻል ኢንተለጀንሱም ኤሮዳይናሚክሱም ስፔስ ላይ ያያችሁት አውሮፕላን ላይ ያያችሁት ገና የዛሬ 20-30 ዓመት ዓለም ይጠቀምባቸው ቴክኖሎጂዎች እኮ መድገም የለባቸውም። ያ ደግሞ እንዲሆን ልባችን ቀና መሆን አለበት፣ ሐሳባችን ቀና መሆን አለበት። ካዋያችንን በብቃት ማየት ብርቅ መሆን የለበትም። ትናንት ያያችሁት አብዛኛው ነገር እዚህ አካባቢ ያለው ሂስቶሪካል ነገሩ ጫካን ጨምሮ በበጀት የሚሰራ ስራ አይደለም። ሰው የዘራውን ያጭዳል፣ ሰው የዘራውን ያንኑ ያጭዳል ሲል ያንኑ ማለት ነፃነቱን ከተቀበለ በኋላ ነፃነቱን ማን ያመጣው? ሚኒሊክ ነው? ባልቻ ነው? አልተቀየረም። ጭንቅላታችን እያመጣን ያለነውን ድል ለመጠበቅ ለማስቀጠል የሚያስችል እምነታችን ተጨማሪ ስራ ያስፈልገዋል። እምነት እንጂ መጠን አይደለም። ስንዴ ዘራ ስንዴ ይለቅማል ማለት አንድ ፍሬ ስንዴ ዘራ አንድ ፍሬ ይለቅማል ማለት አይደለም። አኪነት ነው። ትናንትና ያለውን ምንዳ ፈልጎ ፍዳውን መተው አይቻልም። ያለውን በረከት ወስዶ ያለውን መወሰን አለብን። የተረከብነው ሀገር ዕዳ፣ ድህነት፣ ችግር የተከፋፈለ ነው። እሱን ደጋግመን ብናወራ ውጤት የለውም። ከዚያ ለመውጣት የሚያስችል አቅጣጫ፣ ቪዥን እና ትጋት ያስፈልገናል። ያለንን ሰተን እንኳን ልጆቻችን አሁን እናንተ ካላችሁበት ላይፍ ሻል ያለ ከኖር ጥሩ ነገር ነው። አንዲት ክፉ ነገርም የሚዘራው በዚያው ልክ ነው። ይሄን ደግሞ ነፋስ ዘርተው አውሎ ነፋስ ያጭዳሉ ስለሚል ትናንሽ ነገር ከዘራን በኋላ
በብዙ እጥፍ። ተቹን፣ ጠይቁን፣ ግን አትቅጠፉ፣ አትዋሹ። አጌንስት ናሽናል ኢንትረስት አትሂዱ። መደገም የለበትም። የኛ ችግር መደገም የለበትም። ችግርን እያየን በመካድ ሳይሆን በመጋፈጥ፣ በመሸሽ ሳይሆን በመጋፈጥ ተቸግረንም ቢሆን እቺና መልሰን መሰብሰባችን እንደማይቀር የምታውቁት ነው። አሁን ኢትዮጵያ ላይ ያለው ነገር አብዛኛውን ከዚህ አንጻር ማየት ጠቃሚ ነው። እንደው ዝም ብሎ እንደተዘራ ወዲያው የበቀለ ወዲያው ፍሬ ያፈራ ነገር ሳይሆን ለብዙ ጊዜ የቆየ የተንከባከብነው ያሳደግነው በአንድነት ለማንሰራራት በእውነት በእውቀት ለመግለጥና ለመገለጥ እውነትና እውቀት ሳይንሻፈፉ ለማንቃት በትህትና ለማስተማር በጎደሉ ጉዳዮች ጣጣ መተው አይቻልም። ትናንትና ፍዳም ምንዳም ስላለው እዳም በረከትም ስላለው ነጥለን ካየን ሶሉሽን አይመጣም። 100% ሚለው ለእናንተ መናገር አይቻልም። እንዴት እንደሚባዛ ያው የምታውቁት ነገር ሰው አንዲት ፍሬ ዘር ስንዴ አምኖ የሚቀብረው 20 30 40 ሆና ትወጣልኛለች ብሎ ስለሚያምን ቆማ ብታደርጉ ይታረም ይስተካከል ብትሉ ለእያንዳንዳችን ተጨማሪ የእውቀት ምንጭ እንጂ ክፋት የለውም። ግን ትህትና ይፈልጋል። በጥበብ ደግሞ በትጋት ኢዚ መሆን የለበትም። ጉዞ ትጋት ይፈልጋል። በትጋት የኢትዮጵያን ኢኮኖሚ መቀየር ሳይሆን የኢትዮጵያ ኢኮኖሚ እየተቀየረ እንደሆነ ማንበብ የማይችሉ ሰዎች መቀየር ነው ያስቸገረን። ይሄ ተቃዋሚ ፓርቲዎችን የሚመለከት እንዳይመስላችሁ፣ እኛ ብልጽግናዎችን ነው። አንዲት መጥፎ ስር የተከለ ያችን ብቻ ይነቅላል ሳይሆን ብዙ መጥፎ ታደስ ዘመናት ቢያስቆጥርም ከእንስሳቶቹ ጋር ታዛ እየተጋራ የኑሮ ልኩን ሳያበጅ ዘመኑን እንዳይፈጅ መላ ተበጅቷል። ከተሞችን ከመጪው ዘመን ጋር በማረቅ ላይ ያለው ያላለው ሲጣላ ይውላል። ሞኝ ነፃነቱን ያመጣው ኢትዮጵያ ነው። ነፃነቱን ፈልጎ በአምጪው ሲጣላ ሲደባደብ ሲሰዳደብ ይውላል። ጊዜ የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አንስራ ነው። ካልሰራን በቀር ሀገር አይለወጥም። ዝም ብሎ አሁን ያለው የምኞት እንትን አይሰራም። መስራት ይፈልጋል። አንደኛ ማመን ይፈልጋል። እችላለሁ ብሎ ማመን ይፈልጋል። እበለጽጋለሁ ብሎ ማመን ይፈልጋል። ማመን ብቻውን ግን በቂ አይደለም። መስራት ይፈልጋል ነው። በብዙ እጥፍ ሆኖ የወጣ ስለሆነ ምን ብንዘራ ነው አሁን የምናየውን ነገር እያየን ያለ ነው። ሌብነቱ፣ ጥፋቱ፣ ቅጥፈቱ፣ ብዙ ያልተገቡ ነገሮች እየታዩ ያሉት ለምንድን ነው? ሃውስሆልድ ሌቭል እያንዳንዱን ቤተሰብ የሚነካና ዲግኒፋይድ ላይፍ እንዲኖሩ የሚያደርግ ካልሆነ በቀር የምናስበውን ብልጽግና አናረጋግጥም። ከሚያነግብ የድሃን ቤት ቢቀይር ይሻላል እና ጀግንነታችን ሀገር በማልማት ሀገር በመቀየር ህዝብ በመቀየር ብናደርገው እኛ ለማኞች ልንሆን አይገባም። እንደዚህ ያለ ለም የሚያምር ሀገር ያለን ሰዎች ሆነን ብርታት ይሆናሉ። ኢትዮጵያውያን ለዘመናት የገጠሩ ህዝብ አርሶ አደሩ ተሸክሞ አኖሮናል። አሁን ቢያንስ ኑሮ እንዲሻገር እንዲሻሻል ከነበረበት ደረጃ ከፍ እንዲል በትብብር መስራት ይቻላል። ይህንን የስልጤ ዞን አመራሮች፣ የሀዲያ ዞን አመራሮች በሺዎች ደቡብ አፍሪካ ብትሄዱ በጣም በርካታ ዲያስፖራ ሀዲያ አለ። ለዚህ 2-3 ቤት መስራት ለነሱ ከባድ አይደለም። ሁሉ ባይችሉ የሚችሉ ብዙ ናቸው። ስልጤም እንደዚሁ ነው። በከተማ በጣም ጠቅላይ ሚኒስትር አብይ አህመድ በክረምት በጎ ፈቃድ በማዕከላዊ ኢትዮጵያ ክልል ያስገነቧቸው ሞዴል የገጠር መንደሮችም ህልም የሚመስለውን እሳቤ እውን አድርገው እውነት ለመናገር ጀግና ኢትዮጵያ ውስጥ ትርጉም ብልሽት አለው። ጀግና ማለት ክላሽ አንግቦ መሄድ አይደለም። ጀግና ማለት የአንድን አሮጊት ቤት የሚሰራ ማለት ነው። ክላሽ ማንገብ የሚያስፈልግባቸው ቦታዎች፣ ሁኔታዎች፣ ሙያዎች ይኖራሉ። አብዛኛው ማህበረሰብ ግን ክላሽ እያንዳንዱ መኖሪያ ሳሎን፣ መኝታ፣ ማብሰያና መጸዳጃ ቤቶች ያሉትና ራሱን የቻለ የእንስሳት ማደሪያን አካቶ የያዘ ነው። ሶላር ኢነርጂ የመንደሩ የኃይል ምንጭ ነው። በእያንዳንዱ ጎጆ ባዮጋዝ ጥቅም ላይ ውሎ ማብሰል እንዲቻል ሆኖ የተወለን ሆኗል። እኛ አርሶ አደር የራሱ የተለየ ሽንት ቤት ኖሮት ሽንት ቤት ውስጥ ውሃ ማየት፣ ሶላር ማየት፣ በጓሮ የሚበላ ነገር በስፋት ማየት ትልቁ የእርካታ ምንጭ ነውና ተጋግዘን
እጃጠር የሆኑ የኛን የወሰዱ ሰዎች እኮ ወርቃቸውን አውጥተው የትዳር ቀለበታቸውን ሰጥተው ጸጉራቸውን ቆርጠው ሽጠው ለሀገሬ ልማቱ ይዋል ብሎ እኮ የገነቡ ሀገራት ታውቃላችሁ። ታሪክ ከእናንተ በላይ ማን ያውቃል? አሉ እኮ ሀገራት በቃ ድህነት ልመና ይበቃናል፣ ያለንን ሰጥተን ተክተን ልጆቻችን ከልመና ይውጡ ያሉ እኮ አሉ። መልሰን ለገጠሬው መልሰን ለአርሶ አደሩ መልሰን ለተሸከመን ህዝብ የምንከፍልበት ጊዜ ነው። እንደዚህ አይነት ኢኒሼቲቭስ የሰውን ህይወት ይቀይራሉ፣ የሰውን የኑሮ ዘዬ ስልት ይቀይራሉ። ይሄንን በትብብር ጎድጓዳቸው መታደሱ የዘመን ልክ ማሳያ እየሆነ መጥቷል። ብር እንድናደርግ አበክሬ ላሳስባቸው እወዳለሁ። በእንጨት ሸክም ወገባቸው ጎብጦ ዱሩንም ገደሉንም ለሚማስኑ እናቶች ጓዳ ደግሞ ትርጉሙ ብዙ ማጀታቸውንም ሙሉ ያደርገዋል። ታዲያ ድር ቢያብር እንዲሉ ይህን የገጠር ፍንጣቂ ብርሃን ለሌሎች እንዲደርስ የማያስተኛ የጋራ የቤት ስራ ወቅ ምክንያት ሆነውታል። ሞዴል የገጠር መንደሮቹ ከመኖሪያ ቀየው በተገኙ የግንባታ ግብዓቶች እንዲዋቀሩና እንዲደምቁ ሆኗል። አይገው ታይተዋል። ሰዎች በመደገፍ ኑሯቸውን እናሻሽል፣ ኑሯቸውን እንቀይር። ያ ሲሆን የኢትዮጵያ ብልጽግና ወደምናስበው ደረጃ ይመጣል። ግድብ ገድበናል፣ ጥሩ ነገር ነው። ጋዝ አወጥተናል፣ ጥሩ ነገር ነው። ትላልቅ ፕሮጀክቶች የሰራን ጥሩ ነገር ነው። ግን ያ ነገር እያንዳንዱ ሀውስ ላልተገባ ዓላማ ጊዜና ሀብታቸውን ለሚያጠፉ ወንድምና እህቶቻችን ያለኝ መልእክት ወደ ሁሉም አካባቢዎች እንዲሰፋና የአኗኗር ባህል እንዲሆኑ የታለመላቸው እነዚህ የገጠር መንደሮች ጉልበቱንም ሀብቱንም ሳይሰስት ለሀገሩ ለሰጠው አርሶ አደር በኑሮ እፎይታን ችረው ተጨማሪ አቅም እንዲያበጅ የኮሪደር ልማት እሳቤው ኪሎሜትሮችን አቋርጦ የገጠርን መልክ ሊያስናፍቅ አርሶ አደሩ ደጅ ደርሷል። እኔ ለእናንተ እዚህ ላላችሁ ሰዎች ያለኝ መልእክት እንግዲህ 3 ወር የተባለው እኛ መምጣት ስላልቻልን ነው እንጂ ከወር በፊት አልቋል ስራው። በነበረው ፕሮግራም የተጨናነቅ ነው። 2 ወር 3 ወር ውስጥ እንደዚህ ያለ መንደር ሶሉስ መገለጥ አለበት። ንግድ የሚወዱ ገንዘብ የሚሰሩ ዜጎች አሉበትና ለማህበረሰባችን ቁም ነገር ሰርተን የሚጨበጥ የሚታይ ነገር ጥል ለማለፍ የሚያግዝ ስለሆነ እንረባረብ እንሰጀም ነው። አርሶ አደሩ ሌማቱን ከጓሮ እንዲሞላ የተተወለት ስፍራ አይንም ሆድንም የሚያጠግብ ይሆናል። አቅሎ ማፈን ፖለቲካ ሆነ። ኢትዮጵያ ውስጥ ሰው ቤቱ ቀየው እንዳይመለስ ፖለቲካ፣ ክላሽ መያዝ፣ መሰልጠን፣ ማደግ፣ መጀገን ሆነ፣ መበላላት፣ መጀገን ሆነ። እንዴት ሎ መሬቱ ለከተማ የህልውና ዋስትና የሆነው የገጠሩ ማህበረሰብም በልፋቱ ልክ ሳይካስ በትጋቱ ልክ ሳይልማታዳ እና ከዚህ ወጥተን በሀገር ደረጃ የሚጨበጥ ለውጥ ብናመጣ ቢያንስ ልጆቻችን ከስደት፣ ከችግር፣ ከእርዛት፣ ከጦርነት ተላቀው በሰላም ደስተኛ ህይወት እንዲኖሩ ስለሚያደርጋቸው ፍላጎት ይለያያል፣ እውነት ነው። ጾታ ይለያያል፣ እውነት ነው። ጂኦግራፊያችን ይለያያል፣ እውነት ነው። ያልጨረሱ ሰዎች አሉ። ለምን አልጨረሱም? የተፈናቀሉ ዜጎች አሉ። ያ የተፈናቀለው ዜጋ ቤቱ ገብቶ ቤቱ እንዲገባ አድርገን እንዲህ አድርገን ሰርተንለት ህይወቱን ብንቀይር ኢትዮጵያ ባጠረ ጊዜ ውስጥ የማንንም ስንዴ ማትለምን መሆን ትችላለች። ሰው አፈና በትልቁ አገር የማላቅ ልፋት ውስጥ በገጠር ያሉ ዜጎች ኑሮና ደሳሳ ጎጆ መዳሰሱ ጓደለም ሰብሰብ ብለን ቋንቋ ይለያያል፣ እውነት ነው። በክልሉ 4 ዞኖች ማለትም በስልጤ፣ ሀላባ